የእግዚአብሔር የተወደደ ልጅ ሆይ በጌታችን በኢየሱስ ክርስቶስ ስም ዛሬ ሰላም እልሃለሁ። የእግዚአብሔርን ቃል ስናሰላስል ልባችሁ በሰላም በተስፋ እና በመለኮታዊ ድፍረት ይሞላል። ዛሬ ወደ ዳንኤል 6 ከቁጥር 16 እስከ 23 ታሪክ እንጓዛለን። በዚህ ኃይለኛ ምንባብ አማካይነት እግዚአብሔር ሊያስተምረን የሚፈልገውን ትምህርት ለመቀበል ልባችንን ሙሉ በሙሉ እንክፈት። ዳንኤል ታማኝና እግዚአብሔርን የሚያመልክ ሰው ነበር። ከባድ የእምነት ፈተና ገጠመው። በንጉሥ ዳርዮስ ስር ከፍተኛ ባለሥልጣን ቢሆንም ምቀኝነት ከበበው። ተቃዋሚዎቹ ዳንኤልን ለማጥፋት ሽንገላ ተጠቀሙ። ንጉሡን ከንጉሡ በቀር ማንንም አምላክ እንዳያመልኩ የሚያግድ አዋጅ እንዲፈርም አሳመኑት። ዳንኤል ግን እግዚአብሔርን ከሁሉ በላይ ለማክበር መረጠ። በየቀኑ 3 ጊዜ የመጸለይም ልማዱን ከተለ። የዳንኤል ተቃዋሚዎች ሲጸልይ አባረሩት። እናም ለንጉሡ ነገሩት። ሕጉም ታትሞ የሰው ሥልጣን ፍጹም ሆነ። ንጉሡም ምንም እንኳን ቢያዝንም ሕጉን ከመከተል ውጪ ምርጫ አልነበረውም። 7 ላይ እንደተገለጸው ድንጋይ አመጡና በአንበሶች ጉድጓድ ላይ አኖሩት። ንጉሡም በራሱ ቀለበት አተመው። በዚያን ጊዜ አደጋው እውን ነበር። አደጋውም የማይካድ ነበር። የዳንኤል ሕይወት በአንበሶች እጅ ውስጥ ያለ ይመስል ነበር። ነገር ግን የዳንኤል እምነት አልተናወጠም። የእግዚአብሔር ሉዓላዊነትም ከሰው አዋጆች እጅግ የላቀ ነበር። በዚያች ንጉሥ ዳርዮስ ሊያርፍ አልቻለም። ልቡ ስለ ዳንኤል አዝኖ ነበር። ሲቀድምም ወደ አንበሶች ጉድጓድ ቸኩሎ ሄደ። ጆሮውም በሚያስደንቅ ምላሽ ተገናኘው። አምላኬ መልአኩን ልትኮ የአንበሶችን አፍ ዘግተው አልጎዱኝም። ዳንኤል ከጉድጓዱ ምንም ጉዳት ሳይደርስበት ወጣ። ታማኝነቱ ተሸልሟል። የእግዚአብሔርም ተአምራዊ ጥበቃ የሞትን ቅጽበት ወደ መለኮታዊ ጣልቃ ገብነት ታላቅ ምስክርነት ለውጦታል። ይህ ታሪክ እግዚአብሔር የልባችንን መሰተት እንደሚመለከት ያስታውሰናል። የውጭ ገጽታዎች፣ ሕጎች ወይም የሰው ሥልጣን የእግዚአብሔርን ኃይል ሊሽሩት አይችሉም። የአንበሶች ጉድጓድ በሕይወታችን የምንጋፈጣቸውን ፈተናዎች፣ ፍርስትራሽኖች እና ግፊቶች ይወክላል። አንዳንድ ጊዜ ከቁጥጥራችን ውጪ በሆኑ ኃይሎች የተከበብን፣ የበዛብን ወይም የተፈራን ሊመስለን ይችላል። ሆኖም በጸሎት በመታዘዝ እና በመታመን ጽኑ ከሆንን እግዚአብሔር በሕይወታችን ውስጥ የአንበሶችን አፍ ሊዘጋ ይችላል። እርሱም የማይቀር የሚመስለውን ጥፋት ወደ ምስክርነት፣ ድል እና ለእርሱ ስም ክብር ሊለውጠው ይችላል። ንጉሥ ዳርዮስ የእግዚአብሔርን ታላቅነት አውቋል። ያውቀው ነበር ዳንኤልን ከጉድጓዱ ምንም ጉዳት ሳይደርስበት ወጣ። ይህ የሚያስተምረን መለኮታዊ ጥበቃ ሁልጊዜ እንደምናስበው ፈታን ላይሆን ይችላል። ነገር ግን የእግዚአብሔር ጊዜ ፍጹም ነው። ለሰው የማይቻል የሚመስለው በእግዚአብሔር ዘንድ ይቻላል። እኛ ከምንረዳው በላይ በሚያስደንቅ መንገድ መጠበቅ፣ ማዳን እና ማቅረብ ይችላል። የተወደዳችሁ ከዳንኤል ምሳሌ ድፍረት ውሰዱ። ጸሎት የአምልኮ ሥርዓት ብቻ አይደለም፣ የሕይወት መስመር ነው። ታማኝነት እና ታዛዥነት ከፍርሃቱና ከተስፋ መቁረጥ ጋሻዎች ናቸው። በዛቻ ውስጥም ቢሆን ጽኑ መቆም የእግዚአብሔርን ተአምራዊ ጣልቃ ገብነት ይጋብዛል። ሙሉ በሙሉ ስንታመንበት የማይቻለው ይቻላል። ዛሬ የራስህን የአንበሳች ጉድጓድ አስብ። የማይቻል የሚመስሉ ፈተናዎች፣ ፍርሃቶች ወይም ግፊቶች ያጋጥሙሃል። የዳንኤል ታሪክ ምንም ቢሆን ታማኝ እንድትሆን፣ በድፍረት እንድትጸልይ እና እግዚአብሔርን እንድትታዘዝ ያነሳሳህን። እግዚአብሔር ሙሉ በሙሉ የሚታመኑትን ያከብራል። እንጸልይ። የሰማይ አባት ሆይ፣ ስለ ዳንኤል ምሳሌ እና ስለማይናወጥ ጥበቃህ እናመሰግንሃለን። እምነታችንን አበርታ፣ እርምጃችንን ምራ እና ልባችንን ከፍርሃትና ከፈተና ጠብቅ። በጸሎት ጽኑ እንድንሆን፣ በፈተናዎች እንድንደፍር እና ቃልህን እንድንታዘዝ እርዳን። በሕይወታችን ውስጥ የአንበሶችን አፍ ለመዝጋት መልአክህን ላክ እና መገኘትህ ሰላም፣ ደህንነት እና መዳንን ያምጣ። ሙሉ በሙሉ እንድንታመንህ
ቁጥጥርህን እንድንሰጥ እና በየሁኔታው ስምህን እንድናከብር አስተምረን። አንተ ጠባቂያችን፣ መጠጊያችን እና አምላካችን እንደሆንክ በመታመን ሕይወታችንን በእጆችህ ውስጥ እናስቀምጣለን። በኢየሱስ ስም አሜን።